አቤት አቤት ግብዣዬን ለመጣል ወይም ደግሞ እሷን ለማሸማቀቅ ማለት ነው። እንግዲህ የሚደረገው ነገር በጣም በጣም ያስጠላል፣ ይደብራል ማለት ነው ዶችዬ። እኔ ዞር ዞር ብዬ አይቻለሁኝ እና ካናድደኝ ነገር ደግሞ ልንገራችሁ የቢኒ እና የቦቼ እንደዛ የምወዳቸው ኋላስ አሁን የምሬ ነው የምላችሁ። በጣም በጣም ነው ያዘንኩባቸው። ግብዣዬ ከቦቼ ጋር በተጣላሽ ጊዜ ቦቼ እንደዚህ እንዲያሁን እንደ ግብዣዬ ነበርና የተያያዙት የዛኔ እኔ ከሱ ጎን ነበርኩኝና አይ የዛኔ ምን ነው ተግብዣዬ ጎን ሁኜ ኖሮ እና ይቅርታ ጠያየቅ የአቢኒ ተነፋምሎቹ እሱን ይቅርታ ይጠይቃል። እሱ ደግሞ አመላለሱ ይደብራል ማለት ነው። ኦኬ ችግር የለውም ይቅርታ ምንም አያስፈልግም ምናምን በጊዜው። አሁን እኮ ይሄ ማለት ምን ማለት ነው? በቃ አለ አይደለ ግምጃዬ መጥፎ ልጅ እንደሆነች እና እኔ ለፈጣሪ ነበር የሰጠሁት። አሁን በቀን ብዛት ፈጣሪ እውነቱን አውጥቶልኛል እንዴ ማለት ነው እና እሷ መጥፎ እንደሆነች ወደ ግብዣዬን ስለማውቃት ነው ማለት ነው። ኃይለኛ ናት እንጂ መጥፎ አይደለችም ልንገራችሁ። ምክንያቱም ምን ያህል እዚህ ስለ እኔ ግብዣዬን በከራከር ነው ስለ ግብዣዬ ስለማውቃት ነው ማለት ነው። ያኔ ትንሽ ኃይለኝነት ምናምን ይኖርባት ይችላል፣ ልከኛ ናት። ከዛ ውጭ ግን ምንም ሌላ ነገር የላትም፣ መጥፎ ነገር የላትም። እና በዚህ የሃይሚ ፋሚሊዎች አንድ ሁለት እኮ ናቸው ጋይስ። አሁን የቦቸም እንደዛው የአቢኒም እንደዛው ትንሽ ናቸው። እደው ነገሩ ነው እንጂ ማለት ነው። እኔ የነሱን ተዋቸው፣ የነ ፋሚሊዎቻችን ምናምን አንድ ሁለት ለነሱም አይደለ ለአንድ ለሁለት ለሶስት ልጆች አይደለም ያናደደኝ። እና እኔ አሁን የአቢኒና የቦቼ ንግግር ነው ማለት ነው እንትን ያለኝ። ፋሚሊዎቻቸው እንዳልኳችሁም ያኔ ሁሉም አዳኞች ናቸው። ሁሉም ደግሞ እኩል ነው የሚወዷቸው ማለት ነው። ሲጀመር ሰው የሆነ ሰው በቃ ምንም አያስፈልግም ሰውን ከሰው ማበላለጥ እና ማሳነስ አይቻልም። እና ብዙዎቻቸው አንድ ናቸው ማለት ነው። ግን አንድ ያሉ እኔ ለነሱ ግድ የለኝም። ያኔ እዚህም እኔ ጋር ደግሞ አሉ ለአንዳንዴ ዝም ብለው የሚኮሙት ልጆችና ሳይገባቸው በቃ ምንም ማድረግ አይቻልም ማለት ነው። እኔ በቃ የግብዣዬ ደጋፊ ነኝ። እወዳታለሁ፣ አከብራታለሁ። እና ስትፈልጉ እሷ የልብስ አራዳ ናት ትላላችሁ፣ ስትፈልጉ ደግሞ አለባበስ አትችልም ትላላችሁ። በቃ በእያንዳንዱ ነገር ነው የሚመጡባት እና በርሜዋም ይመጣዋል። አዋልዳችኋል እንደ እናንተ ያኔ ትለያለች ምናምን ያኔ አሁን ነው ትንሽ እንትን እያለች የመጣች እንጂ ትለያለች ማለት ነው። ልጅ መሆኗን ያኔ ትለያለች። ወይም ደግሞ ሀለሰንሷ ነው ማለት እኔ እኮ ግርም የሚያደርገኝ ያኔ በቃ በእርግጠኝነት ማለት ነው። አንዳንዶቹ አሁን ነውና በግብዣ ነው የምሰራዋ፣ በግብዣ እሰራለሁ፣ በሁሉም ሰው እሰራለሁ እና በግብዣ ስለሰራው አይደለም ላይ ግብዣ እንደዚህ እንትን የምለው። አንዳንዶች ግን ለምሳሌ በሚወዱ ሰው ማለት ያኔ ወደዋቸው ሳይሆን ስለሚሰሩባቸው የሚሳደቡ አሉ። እኔ በግብዣዬ እሰራለሁ፣ ግን ደግሞ የእሷን እንትን አልሳደብም። የእሷን ማለት ይኸው ለምሳሌ ሃይሚን አልሳደብም፣ በጣም ነው የምወዳት። እንደዚሁም ደግሞ ቦቸንም አልሳደብም፣ አቢኒንም አልሳደብም። በእሷ ሰራው በእነሱም እሰራለሁ ማለት ነው። እኔ እሰራለሁ በእነሱም ታውቃላችሁ። ግን በግብዣዬ ብቻ እንኳን ብሰራ እነሱን አልሳደብም። ሌሎቹ ግን በቃ እንደዚህ ናቸው ማለት ነው። እኔ ነግራችኋለሁ በአንዳንድ ገገማዎችም አይደለ ተናድጄ የመጣሁት ማለት ነው። ያን ተማልጠብቃቸው ተቦችና በቢኒ ተናድጄ ነው እንጂ እነዚህ ዝም ብለው ኮሜንት ላይ የሚንጫጩ እንዲሁም ደግሞ ሁለት ሶስት ሆነው ስለሚሰርቧት አይደለም ምንም አያመጡም እነሱ ማለት ነው። ጠልተዋትም ምንም አያመጡም፣ ቢወዷትም ምንም አያመጡም፣ ለነዛም አይጠቅሙም ማለት ነው። ሲጀመር እንደዛ አይነት ሰው ያኔ ለማንም አይጠቅምም።
እኔ አሁን ስለ ግብዣ 10 ባወራላት የራሷ ጥንካሬ የራሷ እንትን እንጂ እኔ እንደዚህ ስላልኩላት እንትን ግን የምር ስነግራችሁ ማለት ነው ግብዣዬ ማለት ነው ያኔ ቤቷን ምናምን ለምን እንትን አለች ለምን አስጎበኘችን ነው እንግዲህ ያሉት። የሚዲያ ሰው ያኔ ያው ያሳያል የግል ህይወቱን ሁሉን ነገር ያኔ እንትን እንደ ማንኛውም ሰው እንትን እንኳን እሱ አይደለችም ስንት እንትኖቹ ማለት ስንት ፎሎወር ያላቸው እዛ ላይ ያሉት ራሱ ቤታቸውን ሲያሳዩ ነበረ። ገዝተውት ሳይሆን ተከራይተውት እና ስም መጥቀስ አልፈልግም። እሷም ደግሞ ነገ ጧት ታስጎበኛችኋለች ኢንሻአላ። መኪናም ተገዝት ፋሚሊዎች ገዝተውላታል ብላችሁ ነበረ። እሱንም ደግሞ እየተመኛችሁላት ስለሆነ ገዝታ ታሳያችኋለች። ቤትም እንደዛው በቃ ምንም የሚቀር ነገር የለም። አንዷማ ምን አለች እሷ እኮ አለች ፋሚሊዎቿ ምናምን እየላኩላት ነው እንጂ ምንድነው እንትኗ ባንኳ ካዲ ነው አለች። ምንም ብር የለውም ማለት ነው። ታቂ መስል አይተዋለች። አሁን ያየቻት መስልም እና እሷ ግን እየሰራች ነው። አዎ ይላት ምን ነውራሉ ባይኖራት። አዎ ገና እየሰራች ነው። ቤቶም እየሰራች ነው። ገና ልጅ ናት። ገና ወጣት ነች። በቃ ልክ እናንተ ያለውን በቃ ተወዳጅ ነው የምትመርጡት። ልክ እንደ ሌሎች እንትን ማለት አለባት። እየሰራች እያደር ታሳያችኋለች። ተረጋጉ ማለት ነው። እና እርሜዋንም ያዋለዱ ይመስል የባንኳንም ሄደው ያዩ ይመስል ሲያወሩ እኔ በጣም ነው የሚገርመኝ ማለት ነው። እኔ እንዳልኳችሁም ለነዚህ ችግር የለውም። እኔ ለተሳዳቢ ምናምን እኔ ስለማውቅ ነው። ወይ ጥላቻ አለባቸው ወይ በቃ አላሌለ ወይ ተጣልተዋል ወይ ደግሞ ስልክ አልመለሰችላቸውም ወይ ደግሞ ብቻ የሆነ እንትን አላቸው ወይ ደግሞ በሌላ ሰው ለምሳሌ ወይ ደግሞ ገንዘብ ለማገኛ ያን ተሳርበው ምናምን ማለት ነው። ለዛ ነው እንጂ እንደው ዝም ብሎ ሰው አይደለም። ለራሳችሁ ጥቅም ስትሉ ነው እና የምትሰርቧት። በዚህ ደግሞ የቀረው ጥቅም ቢቀርባቸው ይሻላቸዋል ማለት ነው እውነቱን ለመናገር